والله باينورهم وهاتت بتنيام عافية اسكال درس كل ነገር አለክ والله وبالله ምልላችኋለሁ ሰክረናል والله ዱንያ አስክራናለች እስክድድም አስክሮናል ከለመነው ነገር ትንሽ ሲያንስብን ማለት ነው እንበሳጫለን والله الله عافية ከነጠቀ የፈለገ ነገር ቢሰጥክ አትደሰትበትም ያንን ወቀው ነብያዊ ምክርን ብንቀበልና የህይወት ማለት ነው መተዳደሪያችን ብናደርገው ይህ አንዱ ሐዲስ ለኛ ከምንም በላይ በቂ ነው ነብዩ አለይሂ ሰላም ምን ይላሉ በዚህ ሐዲስ ውስጥ من اصبح منكم امنا في سربه ከናንተ ማለት ነው ጧቱን ደርሶ ሰላም ሆኖ ሰዎች ከሚፈሩት ነገር ሁላ አምናጊንቶ ሰላም አጊንቶ ያነጋሰው ሙዓፈን في جسده በሰውነት ውስጥ ማለት ነው ዓፊያን ተሰጥቶ ከናንተ ያነጋሰው وعنده قوت يومه ለዛ ቀን የሚበቃው ቀለቡ ማለት ነው ዘንድ ኖሮ ከናንተ ያነጋሰው ይሄንን ሶስቱን ከተናገሩን በኋላ ነብዩ ምን አሉ فكأنما حيزت له الدنيا بأذافيرها እነዚህ ሶስቱን ማለት ነው ሲያነጋ የተሰጠሰው ልክቺ ዱንያ ውስጥ ያሉ መልካም የሚባሉ ነገርን ሁላ ከያቅጣጫ አላህ እንደ ሰበሰበለት ሰው ነው አሉ ነብዩ ይሄ ነብያዊ ትምህርት ህይወታችን ላይ ብንተገበረው የቀን ቀን ያን የእለት ማለነ ህይወታችን ትስስር አድርገን ብንይዘው والله ተረጋግተን መኖር እንችል ነበር ነብዩ አለይሂ ሰላቱ ወሰለም የጀመሩት በምንድነው በአምን ነው ሰላም ዛሬ የተለያዩ ብዙ ሀገሮችን የወሰዳቸው እንደውም መሽ ቦምብ ዘንቦብን መሽ በጠላት እንገደላለን እያሉ እየፈሩ ነው የሚኖሩት አይደል እዛም ነው ነብዩላህ ኢብራሂም የአላህን Subhanahu Wa Ta'ala ቤት ገንብቶ ካበቁ በኋላ የመጀመሪያው ዱዓቸው ለዛች ምድር ሰላምን ነበር وإذ قال إبراهيم ربي اجعل هذا البلد آمنا كذا بحالا ነው ስለ ርዝቅ የለመኑት ነብዩላህ ኢብራሂም ያኒ ማለት ነው ሰላምን ከለመኑ በኋላ አላህ ሆይ ማለት ነው እቺ በውስጧ ያንተን ቤት ማለት ነው እንድንገነባ ያዘዝከኝን ቤት ይሄው ቤቱንም ገንብቼ ጨርሻለሁ አላህ ሆይ እቺን ማለት ነው ሀገር ሰላም አድርጋት ብለው ነው መጀመሪያ ሰላም ነው የለመኑት ከርዝቅ በፊት በሌላም የቁርአን አላህ ምን ይላል فليعبدوا رب هذا البيت الذي أطعمهم من جوع وآمنهم من خوف ሰዎች በተለያየ ዓለም ማለት ነው ዛሬ ሰላምን አጥቷል አይደል እኛ ደግሞ ሰላም ውስጥ እየኖርን ነው ብዙ እንጠላቸው አላህን የሚያስቆጡ ነገሮች እንዳሉ ሆኖም ግን አምኗል ሰላሙ አለ አይደል በሰላም ወተን በሰላም ውለን በሰላም ሰርተን አላህ የረዘቀንን ማለት ነው አግኝተን ወደ ቤታችን እየተመለስን ነው ያንን መሆን ያልቻሉ ብዙ ማለት ነው ዓለም ላይ የሚኖሩ ሰዎች አሉ ቁል አልহামዱሊላህ አለል አምኒ አላህ በሰጠህ ማንነል ነው አማል ላይ አላህን አመስግነው والله አንበሳጭ اخواني والله ቅድም እንዳልኳችሁ ዱንያ ዓለም ነብዩላህ ኢማሙ አህመድ ረህመቱላህ ዐለይሂ ሲጠየቁ متى يستريح المؤمن بالله منكم المؤمن مش نراحم ያረገው እነተኛ የሆነ ራህም ብሎ ሲጠየቁ አንድ ግሩ ጀነት መግባቷን ሲያውቅ ነው አሉ ዱንያ ራህ የላትም لكن የመጣውን ሁላ እንዳመጣጡ አላህ ብርታቱን ስጠኝ ብለን አስተናግደን ማለፍ ያየኛ ግዴታ ነው ለዛም እኮ ነው እስልምና ከሌላው እምነቶች ለየት የሚያረጋው አንዱ الإيمان بالقضاء والقدر
ያ ከሌሎች እምነት ለየት የሚያረጋው ብርህናኒ ሱብሃንአላህ ትልቅ ቦታ የሚሰጠውም ለዛም ሁለተኛው ነብዩ አለይሂ ሰላቱ ወሰላም ሙዓፈን ፊ ጀሰዲ በሰውነቱ ውስጥ ማለት ነው ዓፊያ ተሰጥቶ ሳይታመም ከሰውነቱ አካል ምንም ሳይጎል በሰውነቱ ምንም አይነት በሽታ ሳያገኘው ያነጋ ሰው አላህችን ዱንያ ማለት ነው አጠቃሎ እንደሰጠው ነው ብሏል ዓፊያ ዛሬ የተለያየ ሆስፒታል ብንሄድ እኔና እንደናንተ ቆመው መሄድ የሚፈልጉ ብዙ አሉ እኔና እንደናንተ ማለት ነው በሰላም አስገብተን የምናወጣውን ኦክሲጅን ያለ አንዳች ኦክሲጅን ማለት ነው ሳይተከልላቸው ሰላማዊ አላህ ማለት ነው ለእኛና ለእናንተ የሰጠውን ኦክሲጅንን መተንፈስ የሚፈልጉ ብዙ አሉ በዚህ ሰዓት አላህ ሆይ አንዴ ብቻ ሰላም አርገኝ ዓፊያ ስጠኝ ብለው ሌላውን ነገር ረስተው ስለ ዓፊያ የሚጨነቁ ብዙ ሙስሊም እህትና ወንድም ሌሎችም ሰዎች ማለት ነው አሉ ግን እኔና እናንተ ዓፊያ አለ አይናችን ያል እጃችን ይሰራል ሁለት እግራችን ወዳሻው ማለት ነው ሄዶ ይመለሳል ወዳችን የሰጠነውን ፈጅቶ ማለት ነው በሰላም መውጣት ያለበት ይወጣል የጎደለን ነገር አለ እንዴ የለም ከዚህም ጋር ግን እንበሳጫለን ነብዩ አለይሂ ሰላቱ ወሰላም ሐዲስ ኢማሙ ትርሚዚ ሐዲስ አቡበክር ሲዲቅ ረዲየላሁ ዐንሁ ነብዩ ምን አሉ ሰለላሁ ዐለይሂ ወልዓፊያ فإن أحدا لم يؤط بعد اليقين خيرا من العافية اللهم مالتنا السلام مهوننا ጤና ለምኑ አሉ ነብዩ አለይሂ ሰላቱ ወሰለም አንዳችም ሰው ማለት ነው ከየቂን ላ ኢላሃ ኢላላህ በአላህ አምኖ መልእክተኛ አድርጎ ተቀብሎ ነገ አኺራ አለምና ብሎ ማለት ነው ከመቀበል ከየቂን በኋላ መልካም የሆነ ነገርን አንዳችም ሰው አልተሰጠም ከጤና ይበልጣል አሉ ነብዩ አለይሂ ሰላቱ ቁል አልሐምዱሊላህ የጎደለ ነገር አለ والله يلا عافية لزمنا حديث إمام مسلم حديث عبد الله بن عمر رضي الله عنه النبي عليه الصلاة والسلام من قالوا كان من دعاء النبي صلى الله عليه وسلم اللهم إني أعوذ بك من زوال نعمتك وتحول عافيتك الله ما لنا أني يستهن ينسقى ما لنا تملسك أني كمكبل ባንተ ተጠበቃለሁ የሰጠኝንም ጤና ማለት ነው መልሰ ከኔ መቀበል አላህ ሆይ ማለት ነው ባንተ ተጠበቃለሁ ይሄ ነበር የነብዩ ሰለላሁ ዐለይሂ ወሰለም ዱዓ اذا ايها الاخوه الله ማለት ነው ዓፊያ ሰጥቶናል ለዛም ነው አዋቂዎች ሲናገሩ ምን ይላሉ العافيه تاج على رؤوس الاصحاء لا يراه الا المرضى العافيه اذا دامت جهلت واذا فقدت عرفت ይላሉ ጤና በሰያኒ ማለት ነው ጤና ዓፊያ ጤነኞች በሆኑ ማለት ነው ጭንቅላት ላይ ተቀመጠች ቆብ ነች ግን ቆም መሆኗን አያዩም በሽተኞች እንጂ ስለሷ ማለት ነው የሚያውቁት እሷን ያጡ ናቸው ይሉናል العافيه اذا دامت جهلت ጤና ማለት ነው ዘውታሪ ሆነች እንደዋን በመሐከል ማለት ነው በሽታ ሳይገባት ትረሳለች ጸጋ መሆኑ واذا فقدت عرفت የታጣች እንደዋን ደግሞ ጸጋ መሆኗ ምን ይሆናል ይታወቃል ስለዚህ العافيه اخوان ለዛም ነው ሌሎች አዋቂዎችም ሲናገሩ ምን ይላሉ السعاده هي العافيه في الدنيا والعفو في الاخره እውነተኛ ደስታ ብሎ ማለት አንድ ባሪያ በዚህ ዱንያ ላይ ማለት ነው የሚያገኛት ከእስልምና ከየቂም በኋላ ጤና ነች በዱንያ ውስጥ በአኺራ ደግሞ በዚህ ዱንያ ላይ ሲሰራ ወንጀል አላህ ይቅር ብሎት ማለት ነው የአላህን ይቅርታ ማግኘት ኢዘን ጤና ተሰጥቶን ያነጋን እንደሆን ብዙ ጤና ያጡ ወንድሞች አሉ ሁሌም ማለት ነው ለኔም ለናንተ ማደራምላችሁ የሆነ ነገር ስንበሳጭ ማስታወስ ያለብን ጤነኛ ነኝ አይደል አው
እበላለሁ አይደል አዎ እስር ቤት አይደለም አዎ ያኒ ሆስፒታል አይደለም አይደል አዎ አልহামዱሊላህ አላህ ሆይ እኔ ከሀብታሞች በላይ ሀብታም ነኝ ብለና መስግነው በሶስተኛ ነብዩ አለይሂ ሰላም ምን አሉ ወኢንደሁ ቁቱ የውሚ እሱ ዘንድ ማለት ነው የዛን ቀን የሚበቃው ቀለብ ኖሮት ያነጋ ሰው ትልቅ ጸጋ ውስጥ ነው እኛ ዛሬ የአንድ ቀን ቀለብ አይደለም የብዙ ወራት ቀለቦች ነው አይደል እንዴ ያለ በልቶን ተርፎን ከዛም እንደውም እየደፋ ነው አይደል እንዴ ስለዚህ اخواني ዱንያኛ እንደፈለግናት አትሆነ እንዳስብናትም አትሳካም እንዳሻናትም ማለና አትሄድልንም እንዳመጧጣ ግን ማለት ነው ተቀበለን ማስተናገድ ግድ ይለናል ያለነው ዱንያ ውስጥ ስለሆነ አላህ Subhanahu Wa Ta'ala የረተዘናጋውን ኒዕማ ሁሉ አስታውሶ ለሱ ሽክር ከሚያስገቡት አላህ ያድርገን በዚህ ሰዓት አፊያ አጥቶ والله በየቤታቸው ሊሆን ይችላል በሙስተሽፋ ሊሆን ይችላል ጤና ያጡትን ሁሉ አላህ ጤና ይስጣቸው አላህ በዚህ ሰዓት ማለት ነው ምን ልብላ ልጆቼ ምን ላቅምስ የሚሉ ብዙ አሉ አላህ ያብላቸው ያጠጣቸው አላህ ማለት ነው በእስር የሚንገላቱ ብዙ ሙስሊም ዳዒዎች ዑለማዎች ሙስሊሞች አሉ አላህ ማለት ነው ከእስር ያወጣቸው አላህ በልጆቻቸው የተፈተኑትን አላህ ማለት ነው ልጆቻቸውን ያስተካክልላቸው አላህ ማለት ነው ደስታን ያጡትን አላህ ደስታ ይስጣቸው በዚህ ሰዓት ሰከራት ውስጥ ያሉ ሙስሊም ወንድምና እህት በዓለም ላይ አላህ ማለት ነው ሰከራታቸውን ያግራላቸው በወሊድ ላይ ያሉ ሙስሊም እህቶቻችንን አላህ በሰላም ይገላግላቸው በዚህ ሰዓት ዱንያ ለቀ ወደ አኺራ ወደ ቀብር የገቡትን ሁላ አላህ ማለት ነው የቀብሩን ጥያቄ አላህ ያግራላቸው እኛም ስንኖር በኢማን ኖረን በሙስሊምና ኖረን በኢማን ለከይሞቱት አላህ ያድርገን አላህ Subhanahu Wa Ta'ala የተሰጡትን ጸጋ አውቀው በየቀኑ ለሱ ማለት ነው ሽክር ከሚያስገቡት አላህ ያድርገን አላህ ማለት ነው የተበታተነውን ቀልባችንን አላህ ያሰባስብልን ያሰብነውን ሁሉ አላህ ያሳካልን የራቀውን አላህ ያቅርብልን አላህ ማለት ነው ሁሉን ነገር አላህ ያስተካክልልን هذا وبالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين وإياكم إن شاء الله